بسم الله والحمد لله والصلاة والسلام على رسول الله أما بعد ودي زاوية تي في ተከታታዮች እንደምን አላችሁ ሽሙልየት الاسلام የእስልምና አካታችነት ወይም ሁለንተናዊነት ሁለገብነት የሚል ፕሮግራም ባለፈው መጀመራችን ይታወሳል ከዛ አንፃር እንደ ምሳሌ ስለ ሶላት እየተነጋገርን አሁን ላለንበት ግለሰባዊ ቤተሰባዊና ማህበራዊ ቀውሶች ወይም ደግሞ እንደ አጠቃላይ እንደ ሀገር የሚገባንበት ቀውስ አጠቃላይ ሶላት በጣም ትልቅ ማየት ያለብንና መመልከት ያለብን ሁላችንም በተለይ ደግሞ እያንዳንዱ ግለሰብ ሶላቱን መፈተሽ እንዳለበት ያነሳን ነበር የሶላት ጉዳይ ሲነሳ ከቁርአንና ከሐዲስ አሁን ብዙ ጊዜ ባለፈው ለታምና ስናነሳ ለዛሬ የምናነሳው ነገር ሶላት አጠቃላይ ለስነ ልቦናና ለማንኛውም ግለሰብና ማህበራዊ ስነ ልቦናዎችና ጤናዎች አካላዊ ጤናዎችም ጭምር ያለውን ፋይዳ በጥናት ላይ የተመረኮዘ የሆኑ ነገሮችን ለማሳየት እንሞክራለን ብዬ ነበር ቤዚካሊ አንድ ነገር ማሰብ መቻል አለብን እነዚህ ጥናቶች ቢደረጉም ባይደረጉም ቢሰሩም ባይሰሩም ማቀርብላችሁ የተሰሩ የሆኑ ጥናቶችን ውጤት ነው እያንዳንዱን ጥናት ዲቴል ገብተን አንመለከትም ግን ሶላት እንደዚህ አይነት ቫልዩ አለው እንዲህ አይነት ጥቅም አለው ተብሎ ከተጠቀሱት ነገሮች ሪኮመንዴሽኖችና ድምዳሜዎቹ ነው መግለጽ የምፈልገው እንጂ እያንዳንዱን ጥናቶች ወደ ውስጥ ዘልቀን ምናምን አንመለከትም እኔ ከያስኩት ርዕስም ጋር አስፈላጊ ነው ብዬ አላሰብኩምና ነው ሁለተኛው ነገር ውስጣችን ላይ መሰረታዊ ነገር ግን ልብ ማለት ያለብን ነገር አለ አላህ Subhanahu Wa Ta'ala ቁርአን ላይ አንድ ነገር ሲያዝ ወይ ነብዩ አለይሂ ሰላቱ ወሰለም ሲያዙ አላህ Subhanahu Wa Ta'ala ሆነ ረሱል አለይሂ ሰላቱ ወሰለም ቁርአን ላይ ወይ ሐዲስ ላይ ሲከለከል አንድ ነገር ሁሉ ጊዜ በቀልባችን ውስጥ ማስቀመጥ ያለብን ነገር በቃ አላህ ማዘዙ ረሱል አለይሂ ሰላቱ ወሰለም ማዘዛቸው በቂ ነው ግልጽ ነው በቂ ነው አላህ Subhanahu Wa Ta'ala መከልከሉ ቁርአን ላይ አንድ ነገር እንድንሰራ አላህ ማዘዙ ወይ ረሱል አለይሂ ሰላቱ ወሰለም ማዘዛቸው በቂ ነው ለአንድ ሙእሚን ለሆነ ሰው አላህ Subhanahu Wa Ta'ala መከልከሉ ነብዩ አለይሂ ሰላቱ ወሰለም መከልከላቸው አንድ ነገር ያንን ነገር እንድንከለከል በቂ ነው ሙእሚን ለሆነ ሰው ለምን ሲባል ኢማን የሚባለው ነገር በቀልብ ውስጥ የሚታመንና በቀልብ ውስጥ ያመነው እምነት በተግባር እንድንተገብር እንድንሰራ የሚገፋፋን ነገር እንጂ አእምሮአችን ረክቶ የሆነ ፕሩቭ ነገር አግኝተን ማረጋገጫ ነገር አግኝተን ለዛ ነገር የምንተገብረው ነገር አይደለም ኢማን በቀልብ ውስጥ የሚሰርጽ ነገር የሚሰፍር የሆነ ነገር ስለሆነ አላህ Subhanahu Wa Ta'ala الذين يؤمنون بالغيب ነው የሚለው አይደለም ለምሳሌ በፍልስፍናው ዓለም ኢንታንጂብል ኤክስፒሪየንሶች ምንድነው የሚሆኑት ወይም ደግሞ የማይጨበጡ የማይዳሰሱ ነገሮች አጠቃላይ በሳይንሱ ምንድነው የሚሆኑት ኤግዚስተንስ የላቸውም ነው የሚባለው ወይም የሉም ተብሎ ነው የሚታሰበው ስለዚህ አሁን ግን እያወራን ያለው ምንድነው የኢማን ቀضያ ስለሆነ የሚጨበጥ የሚዳሰስ ነገር እንዲሆን ዘንድ አይፈቀድም ወይም አይጠበቅም አፍወን አላህ Subhanahu Wa Ta'ala الذين يؤمنون بالغيب በሩቅ የሚያምኑ ናቸው አላህ Subhanahu Wa Ta'ala ያላቸው ስለዚህ በሩቅ የሚያምኑ ሰዎች የአላህ ባሪያዎች ወይም በአላህና በነብዩ አለይሂ ሰላቱ ወሰለም ያመኑ እስልምና ዳኢራ ውስጥ የገቡ በሩቅ ማመን ዋጅብ ከሆነባቸው እምነት በሩቅ ማመን ሲባል ምንድነው በስሜት ከስሜት ህዋሶቻቸው ሩቅ በሆኑ ነገር ማለት ነው በስሜት ህዋሳት አንዳንዱ ሰው በስሜት ህዋስ ለምሳሌ ሚዳስ እንትን የሚል ነገር ከሆነ የሚረጋገጥ ነገር ከሆነ እኮ እምነት ያስፈልገው ማረጋገጥ ነው የሚባለው መቼም ይሄንን ኩባያ ማግ በአይኔ ያየሁት በእጄ የዳሰስኩት ሌላ ነገር ነው ብዬ ዲፋይን ላደርገው አልችልም ልተረጉመው አልችልም ብያኔ ልሰጠው አልችልም እያየሁት ስለሆነ ግልጽ ነው ይሄንን ላፕቶፕ በአይኔ ያየሁት ሌላ ነገር ነው ብዬ ዲፋይን ላደርገው አልችልም በአይኔ ያየሁት ስለሆነ ማለት ነው ኢማን የሚባለው ነገር ግን በቀልብ ነው ይሄኛውን ማረጋገጥ ነው ማጽናት ነው ያለ ነገር ስለሆነ እምነት ግን በቀልብ ውስጥ የሚታመን ነው ማለት ነው ግን እሳ ምን ይፈልጋል አንዳንድ ጊዜ ልቦና ደግሞ እንዲረጋጋ እንዲጸና ደግሞ ምን ይታያል ያንን በቀልባችን ውስጥ ያመነውን ነገር እውነትነቱን ሊያረጋግጡልን የሚችሉ ነጸብራቅ ምልክቶች አሉ ግልጽ ነው ነጸብራቅ ምልክቶች አሉ ለምሳሌ ነብዩላህ ኢብራሂም አለይሂ ሰላቱ ወሰለም
ረቢ አሪኒ ከይፈ ቱሕይል መውታ ብሎ ጠይቀዋል። አሁን አላህ ስብሓነሁ ወተዓላ ህያው የሚያደርግ የሆነ ጌታ ነው፣ ሐይ የሆነ ጌታ ነው። ሐያት የሚሰጠው አላህ ስብሓነሁ ወተዓላ ነው። ህይወት የሚሰጠው ፈጣሪ የሚፈጥረው ጌታ አላህ ነው። ሞትንም የፈጠረው አላህ ነው። የሚገለውም ጌታ ደግሞ አላህ ነው፣ በሞት የሚወስደው ጌታ። ግልጽ ነው። ከሞትንም በኋላ የሚቀሰቅሰን አላህ ስብሓነሁ ወተዓላ ነው። ይሄ ማመሳከሪያ አያስፈልገውም። ኢማን የኢማን ፓርቲ ወይም ደግሞ የኢማን አካል ስለሆነ ነብዩላህ ኢብራሂም ግን አለይሂ ሰላቱ ወሰላም ረቢ አሪኒ ከይፈ ቱሕይል መውታ፣ ጌታዬ ሆይ የሙታኖችን እንዴት ህያው እንደምታደርግና ህይወት እንደምትሰጥ አሳየኝ ብለው ጠየቁ። አሁን አላህ ስብሓነሁ ወተዓላ ምን አላቸው? አወለም ቱእሚን አላቸው። አንተ ኢብራሂም አላመንክም እንዴ አላቸው። አሁን ለምንድነው ኢማን የሚባለው ነገር በቀልብ ውስጥ የሚያርፍ ነገር ነው ማለት ነው። ማወቀረ ፊል ቀልቢ ቀልብ ውስጥ የሚያርፍ ነገር ነው። ወሰደቀሁ ለዓመል፣ ከዛ ቀልብ ውስጥ ያረፈው ነገር ፓወር ወይም ኢነርጂ ምንድነው አካልን ያስገድዳል በተግባር እንዲገለጽ ማለት ነው። ያ ኢማን ግልጽ ነው። ስለዚህ አላመንክም እንዴ ሲላቸው በላ ቃለ በላ ወላኪን ሊየጥመኢነ ቀልቢ፣ አምኛለሁ ኢማኑንማ አምኛለሁኝ ባታሳየኝም እቀበላለሁ፣ ግን ሊየጥመኢነ ቀልቤ እንዲረጋጋ ነው አሉ። ስለዚህ ምን ለማለት ፈልጌ ነው? አሁን እዚህ ፕሮግራማችን ላይ እዚህ ጥናት ላይ እንደዚህ ተብሏል፣ እዚህ ጥናት ላይ እንደዚህ ተብሏል ብለን ስንል ባይጠናስ ጥናቱ ባይኖርስ ስናምን ቆይተናል እኮ አይደለም ኢማናችን። ስለዚህ ኢማን የሚባለው ነገር እነዚህ ጥናቶቹ ያስፈለጉት ቀልብን ለማረጋጋት ያህል ነው እንጂ ብዙ ጊዜ ደግሞ ወጣቶች አሁን በተለይ ከቴክኖሎጂ ጋር በጣም ትስስር አለ። ማህበራዊ ሚዲያው፣ ሶሻል ፕላትፎርሙ ምናምን በስልጣኔ ስም ወደ አላስፈላጊ ነገር መሄድ መባከን ነገሮች ስላሉ አንድ የእስልምና ትእዛዝ እስልምና ውስጥ የታዘዝነው ነገር ምን ያህል ጠቀሜታ እንዳለው ስነ ልቦናዊ ማህበራዊ ጠቀሜታ እንዳለው አካላዊ ጤና ለአካላዊ ጤና ጠቀሜታ እንዳለው ቁርአን ውስጥ ወይም በሐዲስ የተከለከልናቸው ነገሮች ምን ያህል ጉዳት እንዳለው ምን ያህል እንደ ግለሰብ እንደ ቤተሰብ ማህበራዊ ቀውሶች ሀገራዊ ቀውሶች ሊያስከትሉ እንደሚችሉ በጥናት ማሳየት ይሄን አሁን ያለውን ትውልድና ጄኔሬሽን ምን ያደርገዋል? ያነሳሰዋል። ቀልቡን ምን ያደርገዋል? ያረጋጋለታል እንጂ ኢማንማ ያው በቀልብ ውስጥ ሁላችንም ማምነን አላህ Subhanahu Wa Ta'ala የሐቂቃ ሙእሚኖች አላህ ያድርገን እንጂ ኢማንማ ቀልባችን ላይ በፊትም አለ ለማለት ነው። ስለዚህ አንድ ምሳሌ እንስጥና ስለ ሶላት እየተነጋገርን ስለሆነ ሶላት ምንድነው ብለናል? ስነ ልቦናዊም አካላዊም ጠቀሜታ አለው ብለናል። ሶላት እንግዲህ ከላይ ምንድነው ባለፈው ለታ ፕሮግራም እንደጀመርነው ከጧሃራ ነው የምንጀምረው፣ ጽዳት ነው የምንጀምረው። ጽዳት ከላይ ስንጀምር ንጹህ ሆነን ሐማም ወይም መጸዳጃ ውስጥ ገብተን ተጸዳርተን ንጹህ ሆነን ንጹህ በቃ መራቢያ አካላቶቻችን ንጹህ ሆነው ከዛ ጀምሮ ከዛ ደግሞ ውዱእ አድርገን ጽድት ብለን አንዳንዴ እንደዚህ ነካ አይደለም በደንብ አሁን የሶላትን ሀደፍ ለማምጣት ከሆነ የምንፈልገው 3 ጊዜ ውዱእ አድርገን ጽድት ብለን አካላችን ንጹህ ሆኖ ልብሳችን ንጹህ ሆኖ ወثيابك فطهر ልብስህን አጽዳ ብሏል አላህ Subhanahu Wa Ta'ala። ልብህንም አጽዳ ብሏል አላህ Subhanahu Wa Ta'ala። ንጹህ ሆኖ የሚሰግድበት ቦታ ንጹህ ሆኖ አላሁ አክበር ብሎ የአላህን ታላቅነት አውጆ የዱንያን ሀምና ገም አውጆ እንዲህ አርጓሽ ቀንጥሮ አላህም ብቻ ለቆ ሶላት ላይ ሲቆም ስንጀምር ምን ብለናል? ኢነ ሶላተ ተንሃ አኒል ፈሕሻኢ ወልሙንከር። ሶላት ከጸያፍና ውግዝ ከሆኑ ነገሮች፣ ድርጊቶች፣ አስተሳሰቦች፣ ባህሪዎች ትከለክላለች። በቃ የሰው ልጅ ትገራለች ሶላት ካል አሁን ባልነው መልኩ የሚሰገር ሶላት አይገራም። ስለዚህ ለመበላሸታችን ለመጥፋታችን መንገር ለመሳታችን ምክንያቱ እዚህ ውስጥ ያለ ችግር ነው። ስለዚህ ይሄ ነው መፍትሄ የሚሆነው ማለት ነው። ብርሃን ሲሆን ከላይ ያሉ ነገሮች ሁሉ ጊዜ ከላይ ያሉ ነገሮች ኢማም አቡ ሐሚድ አልገዛሊ ረህመቱላሂ ዐለይሂ አላህ ይዘንላቸውና የሰው ልጅ ይላሉ ሶላቱን በጣም ወዱኡን በደንብ አጽድቶ ጧሃራ ሆኖ ልብሱን አጽድቶ የሚሰግድበትን ቦታ አጽድቶ አላሁ አክበር ወደ አላህ ሲቆም ይላሉ ከላይ ያለው የንጽህና የብርሃን ገጽታ ወደ ውስጥ ይስተጋባል ይላሉ። ግልጽ ነው።
ወደ ውስጥ ይስተጋባል ከላይ የምናስበው ነገር አእምሮአችን ላይ ደስታ የሚባል ስሜት ይፈጠራል እንዴት ነው የሚፈጠረው የሚለውን ደግሞ እናያለን ኢንሻአላህ ምክንያቱም ለደስታም ራሱን የቻለ ሆርሞን አለው በሳይንሱ እነዛ ሆርሞኖች ይመነጫሉ ማለት ነው ስለዚህ ብርሃን እንድናይ ብርሃን አማ ነገሮችን ተመልከቱ የሚባለው ነገር አእምሮአችን ላይ ብርሃን ስለሚዘራ ነው ይላሉ አቡ ሐመድ አልገዛሊ ረህመቱላሂ ዐለይሂ ለዚህ እንደ ምሳሌ ሲያቀርቡ ለምሳሌ አንድ ሰው ከሚስቱ ጋር በሚተኛበት ሰዓት ነብዩ አለይሂ ሰላቱ ወሰለም اللهم جنبنا الشيطان وجنب الشيطان عنا فيما رزقتنا ብሎ ይበልብለዋል አለ الله ሆይ ሸይጣን ከኛ አርቅልን وجنب الشيطان عنا فيما رزقتنا በሰጠህንም ደግሞ ሲሳይ ያው እርካታም አንዱ ህይወታችን ክፍል ስለሆነ ሸይጣንን ከዚህ ሁሉ ነገር ላይ በመተሰጠንም ልጅም ማለት ነው ሲሳይ ደግሞ እሱም ይሆናልና አርቅልን ከሸይጣን እንዳይነካው እኛንም ከሸይጣን ተጠብቀን ብሎ ማለቱ አመለካከቱ ላይ ፖዚቲቭ የሆነ ኢነርጂን መገንባት ነው ይላሉ አቡ ሐመድ አልገዛሊ ረህመቱላሂ ዐለይሂ ፖዚቲቭ ኢነርጂ ማለት ነው መልካም አስተሳሰብና አእምሮአዊ ኃይልን መገንባት ነው አላህ እንደዚህ ያድርግልን ብሎ ሲል ፓወር ይሆነዋል አቅም ይሆነዋል ይላል حتى መልካም ነገሮችን ማሰብ ጥሩ ነገሮችን ማሰብ ቀና ነገሮችን ማሰብ የሆኑ ደስ የሚሉ ነገሮችን ማስታወስ ከባለቤቱ ጋር ከሚስቱ ጋር አንድ ሰው አልጋ ላይ በሚተኛ ሰዓት ላይ ጥሩ ትውስታዎችን ማስታወስ ጥሩ ነገሮችን ከሷ ጋር መለዋወጥ ጥሩ ነገሮችን ማስታወሱ በዙሪያው ያሉ ነገሮች የሚያምሩ እንዲሆን ማድረግ አልጋው ንጹህ እንዲሆን ማድረግ በቃ ደስ የሚል የሚፈነጥቅ አበባማ ወይ ነጭ የሆነ ብርሃናማ የሆነ መጋረጃ በውስጡ በአካባቢ ቤቱ ምኝታ ቤቱ እንደዛ እንዲሆን ቢያደርገው ይላሉ ደን በዛ አስተሳሰብ ላይ ሆኖ ወደ ሚስቱ ማህፀን በሚያርፈው ፈሳሽ ውስጥ ልጅ ከተፈጠረ ይላሉ በብዛት አይኑ ያረፈበትን ከለር መስሎ ይወጣል ይላሉ ልጁ ግልጽ ነው ግን ከዚህ በተቃራኒ አሁን ቀይ ልጅ የሚያምር ልጅ ብሩህ የሆነ ልጅ ይፈጠራል ይላሉ ይሄ አቡ ሐመድ አልገዛሊ ረህመቱላሂ ዐለይሂ የሳቸው ሐሳብ ነው ግን እሳቸውም ዝም ብሎ ተነስተው አይደለም እንደዛም ብሎ የሚያስብ ማህበረሰብም ክፍልም አለ ግልጽ ነው በሳቸው አካባቢ እንደዛ ተብሎ ይታሰብ ነበር በአገራችንም እንደዚህ አይነት ሐሳብ አለ ሁላችንም ባህሎቻችን መለስ ብለን ብንፈትሽ እንደዚህ አይነት ነገር እናገኛለን አይተን ከሆነ እንደውም ምኝታ ቤት ምንድነው መሆን ያለበት ምናምን ተብሎ አሁን በዘመናዊ መንገድ አሰራሩ የአልጋ ስፋት ምናምን ይባል ነገር አለ ይሄ ሁሉ መልካም ነገር ለማምጣት ነውና በተቃራኒው ደግሞ በግዴለሽነት የሚደረግ አይነት መስተጋብር የተራክቦ ማለት ነው ከባለቤቱ ጋር በግዴለሽነት የሚደረግ ከሆነ ዝም ብሎ በቃ ወጥቶ ለመውረድ ብቻ የሚደረግ አይነት ነገር ከሆነ ጨለምተኛ ከሆነ በብስጭት ውስጥ ሆኖ በመጥፎ ስሜት ውስጥ ሆኖ ከሚስቱ ጋር የሚገናኝ ከሆነ አላህ አይበለውና በዛ ሰዓት በዛ ቅጽበት ልጅ ቢፈጠር ወይም ቢጸነስ ልጁ ምንድነው የሚሆነው ጥቁር ይሆናል ይላሉ አቡ ሐመድ አልገዛሊ ረህመቱላሂ ዐለይሂ ጥቁር ይሆናል አሉ ሁለተኛ ጨለምተኛ ልጅ ይሆናል አእምሮ ራሱ ይጠቁራል ጨለምተኛ ልጅ ይሆናል ገደቢስ ይሆናል ይላሉ ይሄን ማንሳት ለምንድነው ያስፈልገው ውጫዊ ነገሮች ሁሉ ጊዜ በውጭ በመናደርገው ነገር አሁን ውስጣዊ አስተሳሰብ ነው አይደለም ድርጊትን የሚገልጸው ስለዚህ ድርጊትን ደግሞ እንዲገልጽ ደግሞ ውስጣዊ አስተሳሰብም ላይ ምንድነው መዝራት ያስፈልጋል ከውስጥ አስተሳሰብ ደግሞ ከመልካም አስተሳሰብ ውጫችንም ደግሞ ምን ማድረግ ይቻላል ማነጽ ያስፈልጋል እነዚህ ሁለቱ ነገሮች ተመጋጋቢ ነገሮች ናቸው ማለት ነው ስለዚህ ከውጭ ኤክስተርናል የሆነ ከኛ ቁጥጥር ውጪ የሆነ የሚያጋጥሙን ነገሮች ይኖራሉ ለምሳሌ የዱንያ ውጣውረዱ ንግዱ ከሰው ጋር ያለው መስተጋብር ምናምን የሚያደክም ነገር ትምህርት ቤት ውስጥ ተምሮ ልጆች ተማሪዎች ሲመጡ ብዙ ድካም ይኖርባቸዋል ነጋዴዎች እንደዛው ሴቶች ማወራዎች ቤቶቻቸው ውስጥ ብዙ ድካም ይኖርባቸዋል ከዚህ ሁላ ነገር ልክ ሶላት ወቅት ሲደርስ አላሁ አክበር አዛን ሲሰሙ አሁን ሶላት ወቅት ነው ልክ ውዱእ አድርጎ ወደ መጸዳጃ ገብቶ ተጸራርቶ ከዛ ውዱእ አድርጎ ምናምን ይሄን ሁላ ስቴፕ ያለፈ ነው ያለው ሰውነቱ የተጸዳዳዳ ነው ያለው ቆሻሻ ነገር ያራገፈ ነው ያለው حتى ነብዩ አለይሂ ሰላቱ ወሰለም ውዱእ በሚያደርግ ሰዓት ላይ ተተሳቀጥ عنه الذنوب በእያንዳንዱ ጠብታ ነው ያሉት
ወንጀሎቹ በቃ ይረግፋሉ ይንጠባጠባሉ ይላሉ ከውሃው ጋር ያ አላህ ያ አላህ ያ አላህ ከውሃው ጋር ወንጀሉ ጥብ ይላል ከዛ አብሮ ማላስፈላጊ ነገር የሆኑ አመለካከት በሙሉ ጥብ ይላል አካሉ ንጹህ ሆነ ማለት ነው ከመራቢያ አካሉ ጀምሮ እስቲንጃ አርጎ ነው የመጣው ጽድት ብሎ ከዛ ልብስ ንጹህ ልብስ አርጎ አላሁ አክበር መስገጃው ንጹህ ሆኖ አላህን ብቻ አላሁ አክበር ብሎ ወደ አላህ ሲገባ የአላህን አንድነት ብቻ ነው የሚያስታውሰው እሱና አላህ Subhanahu Wa Ta'ala ብቻ ናቸው እኔና አላህ ብቻ ነን ያለነው የሚል ስሜት ዴቨሎፕ ያደርጋል ያ ስሜት መፈጠሩ አንድ ዶክተር ሮስመሪን የተባሉ 2020 ላይ ግንቦት ላይ የተደረገ ጥናት አለ ያደረጉት ጥናት አለ ነርቨስ ሲስተም የሰው ልጅ ነርቨስ ሲስተም የምንለው ሁሉ ጊዜ ሰውነታችን ምንድነው የሚሆነው በእንቅስቃሴ ነው ነርቭ አክቲቭ ነው ሁሉ ጊዜና ነርቨስ ሲስተም የሰው ልጅ የነርቭ ሲስተሙ ይረጋጋል ይላሉ ለምን ሁሉ ነገር የሚያዘው ማን ነው አእምሮ ነው አይደል አላሁ አክበር ሲል ነርቨስ ሲስተሙ ስክን ማለት ይጀምራል ይላሉ ካልም ይሆናል shutting down your fight or flight response ልክ fight or flight response ማለት ነው like ከአንድ ችግር እንዲ መንጭቆ ምናምን ለመውጣት የሚል ፍላጎት ማለት ነው ወይ ሩጥ ወይ ተጋፈጥ የሚል ምላሽ አለ ነርቨስ ሲስተማችን የሚሰጠን አንድ አደጋ ሲያጋጥመን ወይ አደጋውን መጋፈጥና ማሸነፍ ምንከላከለው ከሆነ ማንከላከለው ከሆነ ደግሞ በቅጽበት ከዛ ችግር ለመውጣት እንሮጣለን ድንገተኛ የምንወስነው ውሳኔ ያለ ክስተት ልክ ይሄ ነርቨስ ሲስተም ካልም ሲሆን ሲረጋጋ የፍላይት ወይ ፋይት ኦር ፍላይት ሪስፖንስ የምንለው ነገር ምን ይሆናል ሸት ዳውን ይሆናል ይላሉ ይሰጋል አላህ ጋር Subhanahu Wa Ta'ala ጋር ብቻ ነው ለምን አላሁ አክበር ሚን ኩሊ ሁሙም አያችሁ አንድ አደጋ ሲያጋጥመን ምንድነው አሁን በሳይንሱ ነርቨስ ሲስተም የሚያዘን ፋይት ኦር ፍላይት ነው አይደል ወይ ተዋጋ ወይ አምልጥ ነው ሶ ወይ ተጋፍጦ ያንን ነገር ያን አደጋ ይከላከላል መከላከል የማይችል ከሆነ ደግሞ ሮጦ ያመልጣል አላሁ አክበር ሚን ኩሊ ሁሙም ለማን ሰጠው ሐሳቡን ከማንኛውም ሐሳብ በላይ አላህ ትልቅ ነው አላሁ አክበር ሚን ኩሊ ከርብ ከማንኛውም ጭንቀት በላይ አላህ አለ አላሁ አክበር ሚን ኩሊ ሁዝን ከማንኛውም ሐዘን በላይ አላህ አለ አላህ ትልቅ ነው ብሎ ማሰብ የአላህን ኃያልነት አስቦ ነው አላሁ አክበር ብሎ ሸት ዳውን ያረጋል ይላሉ ይሄ አሁን የዶክተሩ ጥናት ነው 2020 ላይ ግንቦት ላይ ነው ያደረጉትና it can make you less reactive to negative emotions ውስጣችን ላይ የሚብሰለሰሉ ነገሮች አሉ አእምሮአችን ላይ የሚብሰለሰሉ ነገሮች አሉ አላስፈላጊ ኔጌቲቭ አሉታዊ ኢሞሽን ስሜት አስተሳሰብ ውስጣችን ላይ የሚመነጭ ነገሮች አሉ እነሱን ነገሮች ምን ያደርጓቸዋል it can make it less reactive በቃ ይሄ ኔጌቲቭ ኢሞሽንስ የሚባለው ኔጌቲቭ ኢሞሽንስ ወይም አላስፈላጊ ስሜቶች እንዳይንቀሳቀሱ ያደርጋል አእምሮ ውስጥ ይወሰናሉ ይገደባሉ ነርቨስ ሲስተም ይረጋጋል ሱብሃንአላህ ይሄ በጣም የሚያጅብ እኮ ነው والله አሪህና ቢሶላህ በሶላት እስኪ አሳርፈን ቢላል ረፍት ስጠን ረፍት እንድናገኝ አድርገን እስኪ ቢላል ነብይ አለይሂ ሰላቱ ወሰለም ያሉት አያጅብን በጣም ረፍ ማለት አለበት ሶላት ሰግደን እርፍ በቃ ረፍት ሊሰማን ይገባል ከጭንቀት ዝም ማለት አለብን የሆነ ተመስጦ ውስጥ ብቻችንን መሆን አለብን የሆነ ዝም የሚል ነገር ማዳመጥ አለብን የሚጣፍጥ ነገር እንደዛ ነው እንደምንሰግደው እና ሶላት ባያረጋጋን ሶላት ሰግደን በዚህ መልኩ ሶላት ሰግደን መረጋጋት ካልቻል ህይወታችን መረጋጋት ቢርቀው ምንድነው ትርጉሙ ሶላቱን እንደፈለግን ልገላገለው ብለን ሰግደነው እንዴት ነው መረጋጋት ባይመጣ ነው የሚደንቀው ወይስ ቢመጣ ነው እንዴት ብሎ ሊመጣ ይችላል ሶላት ልገላገለው ብለን ሰግደነው
ይሄ መሆን መቻል አለበት። በዚህ መልኩ ያልተሰገደ ሶላት አይመጣም። ኔጌቲቭ ኢሞሽኖች ለስ ሪአክቲቭ ለስ አንግሪ መሆን መቻል አለባቸው። በቃ ውስጣችን ላይ የሚንቀሳቀሰው ነገር መገደብና መወሰን መቻል አለበት ይላሉ። ግልጽ ነው። ሌላው ኢንክሪዝድ ሪላክሴሽን ዘና ያውላችሁ አእምሮአችን ይሄ ኔጌቲቭ ኢሞሽንስ የሚባለው ነገር ነርቨስ ሲስተም ሲረጋጋ የሐሳብ የውጥረት የጭንቀት አእምሮአችንን ብሬናችን ጭንቀት ሐሳብ ምናምን የሚባለው ነገር ቀድም ባልነው መንገድ አሁን ሸርጡን ጠብቀን ስንሰግደው ሶላቱን ነርቨስ ሲስተም ካልም ሲሆን ኔጌቲቭ ኢሞሽኖች በጣም ሲንቀሳቀሱ ሲቀንሱ ለስ ሪአክቲቭ ሲሆኑ በተቃራኒው ምን ይፈጠራል? ሪላክሴሽን አእምሮ ዘና ማለት ይጀምራል ይላሉ። ሪዲዩስ ቴንሽን ዝቅተኛ የሆነ ውጥረት ይሄ አእምሮአችን ላይ የሚኖረው ውጥረት ይቀነሳል፣ ዘና ይላል። አካላችንም ራሱ ዘና ይላል። ሰስቴንድ ፎከስ ዘላቂ ትኩረት አንድ ነገር ላይ ብቻ አላሁ አክበር አላህ ጋር ብቻ አላሁ አክበር አላህ ትልቅ ነው አንድ ነገር ላይ ብቻ ሰስቴንድ ፎከስ فإن الشيطان ሸይጣን ይመነጭቀዋል ፍራቻውን እንዳሉት ሌላ ቦታ ላይ አይመልከት እንዳሉት ነብዩ አለይሂ ሰላቱ ወሰለም ፎከስ መስገጃው ላይ ብቻ ያተኩር፣ መስገጃሽ ላይ ብቻ መታገስ፣ እዛው ሱጁድ መውረጃው ቦታ ላይ ብቻ እንደዚህ የለም ወዴትም ቦታ ማየት የለም። ሰስቴንድ ፎከስ ይኖራል። ግልጽ ነው። ባላንስድ ኮንዲሽን ኦፍ ሂውመን ማይንድ ኤንድ ቦዲ አእምሮና አካል ባላንስድ ይሆናል። ዝም ነው የሚለው አላህ Subhanahu Wa Ta'ala ብቻ ነው የምናስበው። አእምሮአችን ምን ይሆናል? ይነጋገራል። አእምሮና አካል ይነጋገራል፣ ባላንሱን ይጠብቃል። ይሄ በጣም የሚያጅብ የሆነ ነገር ነው። አሁን በዚህ መልኩ ነው ሶላትን መስገድ የሚያስፈልገው። አንዳንድ ጊዜ ሶላትን ስንሰግድ ለአላህ Subhanahu Wa Ta'ala ብቻ አይደለም፣ ጥቅሙ ለራሳችን ነው። አላህ Subhanahu Wa Ta'ala ለአላህ ብለን ነው ሶላት የምንቆመው፣ ለሰው ይሉንታ አይደለም። ነገር ግን ምንድነው ጥቅሙ ተመልሶ ወደ ራሳችን እንደሚመጣ ማሰብ ያስፈልጋል። ሌላው prevents a person from indecency and evil። አሁን አላህን ብቻ ነው የሚያስበው አይደለም። አላህ Subhanahu Wa Ta'ala ነው የሚያናገረው። አልহামዱሊላህ ሲል አላህን ያመሰግናል። ውስጥ ጨለምተኛ የሆነ የማያመሰግን ሰው ከሆነ ሶላት ላይ ቆሞ አላህን ባመሰገነ ቁጥር የአላህን ጸጋ ይቆጥራል። ግልጽ ነው። አልহামዱሊላህ ረቢል ዓለሚን ለዓለማቱ ጌታ ለአላህ ምስጋናዎች ሁሉ ለአላህ የተገቡ ናቸው። አልহামዱሊላህ ብሎ ነው የሚጀምረው። حتى بسم الله الرحمن الرحيم አዛኝ በሆነው ጌታ አዛኝ ሩህሩህ በሆነው ጌታ እጅግ በጣም አዛኝ በሆነው ጌታ ስም ብሎ ነው ቁርአኑን የሚጀምረው። አልহামዱሊላህ መልሶ አላህን ያመሰግናል ቀልብ ውስጥ። ስለዚህ ጨለምተኝነት የሚባል ነገር አይኖርም፣ ብሩህ ይሆናል ማለት ነው አእምሮ። ግልጽ ነው። አእምሮ ብሩህ ሲሆን በሌላ መልኩ ቅድም እንዳልነው ሰውነት ዘና ይላል፣ አእምሮና አካል መነጋገር ይጀምራል፣ ባላንሱን መጠበቅ ይጀምራል። ከዛ ወደ አላህ Subhanahu Wa Ta'ala ብቻ ይሳባል ሰውየው። ግልጽ ነው። ከዛ እያንዳንዱ ቦታ ላይ የአላህን ማመስገን ስናስብ ውለታ አላህን ደጋግሞ የሚያመሰግን ሰው ምን ይሆናል? ውለታ የዋሉለትን ሰዎች ሁሉ ጥቂትም ይሁን ትልቅ ብዙም ይሁን ትንሽ ማመስገን ይጀምራል። ስለ አላህ እዝነት ሲያስብ አርrahማን الرحيم ሲል ለሰዎች ማዘን ይጀምራል። ግልጽ ነው። ማሊክ የውሚዲን የአላህን ኃያልነት ንግስና የሃይማኖቱ ቀን ሰዎች ሁሉ እምነት ሁሉ ለአላህ የሚሆንበትን ቀን ማሊክ የውሚዲን ሲል ኃይል ሁሉ ፓወር ሁሉ ለአላህ ከአላህ ውጪ ለማንም የለውም ይላል። ባለስልጣን ቢሆን ያከብራል፣ ጉልበተኛ ቢሆን አቅመ ቢሶችን ደካማዎችን ከበታች ያሉትን ያዝናል። ምን ይሆናል ማለት ነው? ኢምፕሩቭስ አወር ካራክተር ባህሪ ስነ ምግባር የሚባለውን ነገር ምን ይሆናል? ሼፕ ያደርገዋል፣ ይገራዋል ሶላት ሲሰግድ።
inspire us to become a better Muslim every day ስለዚህ ሁሉ ጊዜ መልካም ሆኖ ነው የሚወጣው ሰላቱ ሰግዶ ሲጨርስ ታድሶ ነው የሚወጣው ባህሪው ይታደሳል አእምሮ ይታደሳል አሳሰቡ ይታደሳል ግልጽ ነው sense of connection መስተጋብር ግንኙነት የሚባለው መቀጠል የሚባለው በሱና በአላህ መካከል ኮኔክሽኑ ሴንስ ኦፍ ኮኔክሽን መቀጠል የመቀጠል ስሜት የተስፋ ስሜት ይገነባል በሱና ከራሱ ጋር ያለው የመቀጠል ስሜት ስለ ህይወት መቀጠል ስሜት ይሰማዋል የህይወት መቀጠል ስሜት ይሰማዋል ዴቨሎፕ ያደርጋል ከጓደኞቹ ጋር ተካሻና ተካሻ ተረካክተው አብሮት እየሰገዱ ካሉት ጋር ሲል ማህበራዊ መስተጋብሩ ይጨምራል ሴንስ ኦፍ ኮኔክሽን ማህበራዊነት የሚባለው ነገር ይጨምራል ይሄ ሁሉ ጥናት ነው የተደረገው ዳይሬክት ኢምፓክት ኦን ብሬንስ ፈንክሽን ኦፍ ሴሮቲን ሌላው ሴሮቲን ነው ሴሮቲን አእምሮ ውስጥ የሚመነጭ የሆነ አንዱ ሆርሞን ነው ግልጽ ነው ይሄ ሴሮቶኒን የሚባለው ሙድ ነው አእምሮ ውስጥ ሴሮቶኒን የሚባለው ሆርሞን አእምሮ ውስጥ ነው ቅድም እንዳልኳችሁ ይሄ መላቀቅ ደስታ ሰላም መልካም ሐሳብ ምናም ሲሆን ሴሮቶኒን ዴቨሎፕ ይሆናል ሴሮቶኒን የሚባለው እና ዶፓሚን የሚባለው ሁለት ሆርሞኖች አሉ ሴሮቶኒን የሙድ ነው ሙድ ማለት ሐለት ማለት ነው የኛ ሁኔታ ሙዳችን ደስታ ነው የሚሰማ ሐዘን ነው የሚሰማ ተስፋ ነው የሚሰማ ተስፋ መቁረጥ ነው የሚሰማ ጨለማ ነው የሚታየ ብርሃን ነው የሚታየ ይሄን የሚወስነው ማን ነው ሴሮቶኒን ነው ይሄ አእምሮ ውስጥ ይመነጫል ዶፓሚን ደስታ ደግሞ የሚመነጨው በምንድን ነው የሚያመጣው ዶፓሚን የሚባለው ሆርሞን ነው አእምሮ ውስጥ እነዚህ ሁለት ነገሮች ይመነጫሉ ተመልከቱ ዶፓሚን ሲመነጭ ደስታ ሲመነጭ ሰውየው ቸር ይሆናል ለጋስ ይሆናል ብርሃን ማየት ይጀምራል ሌሎችን ማመስገን ይጀምራል ክሪቲክስ አያበዛም ጨለምተኛ አይደለም ቸልተኛ አይደለም ተቺም አይሆንም ነቃፊም አይሆንም ብሩህ ነገር ይታየዋል ኸይሩ ነገር ይታየዋል ዶፓሚን የሚባለው ንጥረ ነገር ነው አእምሮ ውስጥ ሲመነጭ ሴሮቲን ዶፓሚን ለሌሎች የሚስተጋባ ነው ሴሮቲንም እንደዛው ሙዱ ጥሩ ከሆነ ጥሩ ነገር የሚሰማ ከሆነ ያለ ቡና ትነቃለህ ሴሮቲን ይመነጫል ቡና አነቃቂ ነገሮች እነሱን ነው እኮ የሚያመነጩት እነሱ ነገሮች ሲመነጩ አእምሮ ምን ይሆናል ሙዱ ጥሩ ይሆናል ደስታ ስሜቱም ደግሞ ባላንስድ ይሆናል ያኔ ከሌሎች ጋር የሚኖረው መስተጋብር ከሶላት በኋላ ይታደሳል በሱና በጌታው መካከል ያለውማ سبحان الملك القدوس በጣም የሚያጅብ ነው እነዚህ ሁሉ ነገሮች በተንቀሳቀሰ ቁጥር እነዚህ የሴሮቲንና የዶፓሚን አእምሮ ውስጥ መመንጨት ምን ይሆናል የሰው ልጅ ውስጥ የደስታ ስሜት እነዚህ ዶፓሚን የደስታ ስሜት ነው ደጋግሜ ገልጬዋለሁኝ የደስታ ሆርሞን ነው ደስታን ነው የሚፈጥረው አእምሮአችን ውስጥ ሴሮቲን ደግሞ ሙድን ነው የሚፈጥረው ስለዚህ ሙዳችን የተስተካከለ ይሆናል እያንዳንዱ ሶላት ላይ የሚባሉ አዝካሮችን ተመልከቷቸው ኢያከ ነዕቡዱ ወኢያከ ነስተዒን ማንም የለም ተስፋ የሚደረግበት ሰው የለም የሚተማመኑበት ሰው የለም ነብዩላህ ሉጥ አለይሂ ሰላቱ ወሰለም لو ان لي بكم قوه او اوي الى ركن شديد አሉ ምን ነው ግፍ ሲያበዙባቸው በዙሪያቸው ያሉ ሰዎች ምን ነው እናንተን መከላከልበት አቅም ቢኖር ይኖር ወይ ደግሞ የምትጠጋበት ጎራ እንኳን ቢኖርኝ ብለው ዱዓ አደረጉ አው አዊ ኢላ ሩክኒ ሸዲድ ሰው ተስፋ ሲቆርጥ እንደዛ ያደርጋል ወደ አላህ ስትቆም እንደዛ ነው ግልጽ ነው ያ ጀማዓ ወደ አላህ ስንቆም እንደዛ ነው ኢያከ ነዕቡዱ ወኢያከ ነስተዒን አንተም ብቻ ያ አላህ እናመልካለን ወኢያከ ነስተዒን አንተም ብቻ እንታገዛለን አንተም ብቻ ያ አላህ ምን ይሆናል ብቸኝነት የሚባለው ነገር ይወገዳል አላህ ከምንም በላይ አለ ተስፋ የሚደረግበት አካል ሳይኖር ሲቀር የምንመረኮዝበት ምርኩዝ ሳይኖር ሲቀር ተስፋችንን የሚያጨልም በዙሪያችን ሲቀር በቃ የሚያለምልምልን ከሌለ ብቸኝነት ሲሰማን ኢያከ ነዕቡዱ ወኢያከ ነስተዒን ተመልከት ወኢያከ ነስተዒን አንተን እንታገዛለን ባንተ ብቻ እንታገዛለን ሶላት ላይ እንደዚህ ሆነ ስገድ ያ اخي ሶላት ላይ እንደዚህ ሆነ እንስገድ እህቶች ወንድሞች ወኢያከ ነስተዒን ከዛ ምን አልክ ሱብሃንአላህ ወኢያከ ነስተዒን
ኢህዲነ ሲራጠል ሙስተቂም አያችሁ ተማሪና ኢህዲነ ሲራጠል ሙስተቂም ስትለው ቀጥተኛውን መንገድ ምራን ብለህ አላህን ስትለምን በትምህርቱ ውስጥ ቀጥተኛው መንገድ ይሄ ነው ውጤታማ እንድትሆን አላህ ይመራሃል ንግድነህ ነጋዴ ሆነ ቀጥተኛውን መንገድ አላህ ያመላክታል የነካው ሁሉ በረካ ይሁን ሲባል ዱዓ ሲደረግልህ አይደል እንደዛ ማለት ነው የነካው በረካ ይሆናል የሸጥከው የለወጥከው ንግድ በሙሉ አጠቃላይ አላህን በመፍራት ላይ ይሆናል አላህ ቀኑን መንገድ እንዲለምንህ ዛሬ አሁን ዙህር ላይ ከልብህ ወይ ሱብሂ ላይ ከልብህ ለምነህ ወጥተህ ቀጥተኛውን መንገድ እየለመንከ ወደ ንግድ ወጥተህ በፍጹም አትሳሳትም አላህን ፈርተህ ነው የምትሸጠው የምትነግደው ያኔ ገንዘብህ በረካ ይኖረዋል ሐላል ይሆናል አላህን ፈርተህ ነው ሰው መበደል አትፈልግም ንግድህ ላይ ታማኝ ትሆናለህ የተዳገኙት ላይ ታማኝ ትሆናለህ ማህበራዊ መስተጋብር ላይ ታማኝ ትሆናለህ ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲነ ሲራጠል ሙስተቂም صراط الذين أنعمت عليهم ብዙ ሰዎች አሉ ሀብታም ሆኖ የምናያቸው በብዙ ነገር ጸጋ ያላቸው ጸጋ የዋልክላቸው ሰዎች መንገድ ምራን ብለን ዱዓ አደረክ ማለት ነው ጸጋ ደግሞ የኢማን ጸጋ ነው ትልቁ ቁርአን ላይ የሚለን أنعمت عليهم غير المغضوب عليهم ولا الضالين አትስትም አትጠምም ሶላት ይሄ ነው ፋይዳው በሚቀጥለው ፕሮግራም ሌሎች የሶላት ፋይዳዎችን የምንመለከት ይሆናል አሁንም ሰዓት እየገደበኝ ያለው ለዛሬ በዚህ አቆማለሁ بهذا القدر اكتفي وصلى الله على نبينا محمد وعلى اله وصحبه وسلم والسلام عليكم ورحمة الله وبركاته